አንድ ወጣት ወንድና አንዲት ቆንጆ ሴት በአንድ እጅግ ውድና ዘመናዊ በሆነ ምግብ ቤት ውስጥ ለምሳ ተቀምጠዋል። ወጣቱም ራሱን በጣም ትልቅና ባለሀብት አድርጎ ለማሳየት ይሞክር ነበር። በዚህ መሃል አንድ አሮጌና እድፍ ያለ የቆሸሸ ልብስ የለበሰ የራበው ምስኪን ሰውዬ ወደ ጠረጴዛቸው ቀረበ። ሰውየው በዝቅተኛ ድምፅ እባካችሁ ልጆቼ በጣም ርቦኛል፣ የምበላው ነገር ስጡኝ ሲል ተማጸናቸው። ወጣቱ ግን በንዴት ፊቱን አጨፍግጎ አንተ ቆሻሻ ከዚህ ራቅ፣ ምግቤንና ቀኔን አታበላሽብኝ፣ ሄደ ስራ በማለት በሰውየው ፊት አዋረደው። ልጅቷ ግን በሁኔታው በጣም አዝና የራሷን ምግብ ለምስኪኑ ሰው ሰጠችው። ወጣቱ በልጅቷ ድርጊት እየተበሳጨ ለምን ለዚህ ድሃ ጊዜሽንና ምግብሽን ታባክኛለሽ? እንደዚህ አይነት ሰዎችን አትልመጂ እያለ ይሳለቅባት ጀመር። በድንገት ያ ምስኪን ሰው ቀጥ ብሎ ቆመ። የለበሰውን አሮጌ ኮት አውላልቆ ጥሎ በውስጡ ግን እጅግ የሚያምር ሱፍ ለብሶ ነበረ። ወጣቱ በድንጋጤ ደርቆ ቀረ። ያ ምስኪን መስሎ የቀረበው ሰው የልጅቷ አባትና የዚያ ትልቅ ምግብ ቤት ባለቤት ነበረ። አባትየው ልጁን ሊያገባና የፈለገውን ወጣት እውነተኛ ማንነትና ለሰዎች ያለውን አመለካከት ለመፈተሽ ነበረ ያንን ተውኔት ያዘጋጀው። አባትየው ወደ ወጣቱ ዞሮ ለካ አንተ ለልጄ የምትሆን ሰው አይደለህም፣ ሰውን በልብሱ የምትንቅ ከሆነ አንተ ምንም የለህም ማለት ነው አለው። ልጅቷም ባለህ ገንዘብ ሰውን የምትንቅ ከሆነ እኔ ካንተ ጋር ምንም አይነት ሕይወት አይኖረኝም ብላ ከአባቷ ጋር ጥላው ወጣች። ወጣቱ በትዕቢቱ ምክንያት የፈለጋትን ሴት እስከ ወዲያኛው አጣት። ትልቅ ዕድሉንም አበላሸ። ሰውን ባለባበሱ ባለው ደረጃ አትመዝን። እውነተኛ ማንነት የሚታወቀው ምንም ውለታ ሊመልስልህ የማይችልን ሰው በምታከብርበት መንገድ ነው። ትዕቢት የአንድ ቀን ደስታ ቢሰጥህም መጨረሻው ግን የከፋ ውርደትና ጸጸት ነው። ወዳጆቼ አያችሁ አባት እንዴት አድርጎ የልጇን ባል የወደፊት ባል የሚሆነውን ሰው እንዴት አድርጎ እንደፈተነው አያችሁ። መልካሙን ሁሉ ተመኘውላችሁ። በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ብዝት ትርፍርፍ ይበልልኝ። አዱገነት ነበርኩኝ። ከወደዳችሁት ላይክ፣ ሼር፣ ሪፖስት አድርጉት። ኮፒ ሊንክ አድርጉልኝ። ላቭ ዩ ጋይስ ባይ